ሀይ ሀይ ሰላም። እሺ ከፎቶ ሹት መሀል አንዳንድ ጥያቄዎችን ልጠይቅሽ። እሺ እሺ። ፎቶግራፊ አንተ ልኝ ካሜራ የፈለግሽ ነው ይገባል፣ አልቆርጠው። እሺ እሺ ፎቶግራፊ ላንቺ ምንድን ነው? ፎቶ ስትነሺ ምን አይነት ስሜቶችሽን ማስቀረት ትፈልጊያለሽ? ማስቀረት መፈለጉን ሳይሆን ግን የምር ፎቶ ስነሳ ያለችው ልጅ አላውቃትም ማለት የሆነ ፌክ እያደረኩ አይደለም ምናምን ከዛ የሆነ ማሳየት ያልቻልኩ አሳይት ይመስለኛል ፎቶ ውስጥ ያለችው ልጅ። ኦኬ እያንዳንዱ ፎቶ የራሱ የሆነ ኢሞሽን አለው ነው? እኔ እንጃ ግን አሁን ብዙ ፎቶዎችን ሳያቸው ማለት ነው እንትን ናቸው ካየህ ይሆናል አሁን አይደለም እና ከዛ ከድሮ ጀምሮ ሳያቸው አስቤበት ምናምን አይደለም ግን እንደዛ ናቸው ፎቶዎች ምናምን። ከዛ ተመልሼ ደግሞ የጁጬነት ፎቶዎችም ሳያቸው እንደዚህ ነገር ናቸው። ኦኬ የሆነ ስቶሪ ያላቸው ነው። አላቅም እንግዲህ ግን እምልህ እኔ ራሱ አላቃትም። አዎ እኔ ራሱ አላቃትም እና ፌክ እያደረኩ አይደለም ግን ያኛው ነው የሚቀናኝና የሆነ ነገር ለመስጠት ፈልጌ ነው የሆነ ቫይብ ለመስጠት ፈልጌ ነው ምናምን አይደለም ግን እኔም ከሰው ጋር ነው የማየው አይነት ነገር አለ። ኦኬ ከዛም ደግሞ በድሮ ከሆነ ደግሞ ሲደብረኝ ብቻ ብዙ ጊዜ ሲደብረኝ ፎቶ ትንሽ በቃ ብዙ ሳይን ቤት ስለሆነ መሆኑ የነበረው እዛ እንደሄድኩኝ ምናምን ከዛ ገና ብዙ ጓደኞችን ገና ስላልነበሩኝ በቃ ሲደብረኝ ተነስቼ የሚያዝናናኝ ነገር ፎቶ መነሳት ነበር። ኦኬ ግን እኔ ከጥያቄ ጋር ናይስ ነው። እና ካሜራ ይዞ በየመንገዱ ምናምን መዞር ትፈልጊያለሽ? ትንሽ ካሜራ የፎቶ ካሜራ ያ አይነት መነሳት ብቻ ነው ፍላጎትሽ ወይስ ማንሳት ትፈልጊያለሽ? እኔ ፎቶግራፈር መሆን ነበር ይመስለኝ። ኦኬ ከስንት ዓመቴ በኋላ መሰለኝ አላውቅም ብቻ ከ13 ዓመቴ ይሁን ምናምን ጀምሮ እስከሆነኝ እድሜ ብቻ ይሄ ሃይስኩል የሚባለው ምናምን እስኪያልቅ ኤሌመንተሪ መጨረሻዎቹ ጊዜዎች ጀምሮ ምናምን ሁሌ ፎቶግራፈር መሆን ነበር ይመስለኝ። እና ይሄን ባሉኝ ትናንሽ ስልኮች በጣም ትናንሽ ስልኮች ነው የነበሩኝ። ሳሩንም ቅጠሉንም ነበር ማለት ነው። እናት በቃ ምንድነው ማታንሽ ምናምን ትለኝ ነበር። አሁን እንዲያውም እንትን ትለኛለች ሳሩንም ቅጠሉንም ማስተሽ እንጀራው ነሽ ግን ማለት ማርያምን ፎቶግራፈር መሆን ነበር ይመስለኝ። ማለት ፎቶግራፈር መሆን ነበር መፈልገው እንደዛ ነው መሰለኝ የሚባለው። ከዛ በቃ ዝም ብዬ ላይክ ድሮ ቴሌግራም ፕሮፋይል 80 ምናምን ነበር እናደርገው። 80 ነበርሽ? ካለኝ በቀን በጣም ብዙ ነበር ማረገው። የብዙ ሰው ሰዓት በልተሻል እስከ 80 እስኪደርስ አይደለም እኔ ማለት ነው በቀን በጣም ብዙ እንትን ነበር ማረገው። አራከት ትቀይራለሽ በቀን? በቀን በጣም ብዙ ፕሮፋይል ነበር የምቀይረው። ምን አይነት ባህሪ እንደሆነ አላውቅም ብቻ ተው ግን ብዙ ካሜራ ነበር ፕሮፋይል ቴሌግራም ፕሮፋይል በጣም ብዙ ካሜራ ነበር። የካሜራ ቀጥም ቢያወርዳለሁ ምናምን። ኦኬ አፑ ነው ይሄ B6 ምናምን አይደለም እንደሱ ነው ግን ፕሮፋይሌ እንትን ነበር ብዙ ካሜራዎች ነበር። አሁን ከ80 ፎቶ ፕሮፋይል ማድረጋችሁ ብዙዎቹ ካሜራ ነበር የካሜራ ፎቶ። ኦኬ ያኔ ካሜራ እንዴ አንተ ነው የተገኘ ካሜራ እስቲ ያኔ ቴሌግራም ለምን እንደዛ ማለት በእኛ ነፍ ነበር። ከዛ ነው ፉጂ ምናምን መጡ በስልክ ምናምን ፉጂ መጣ ቅርብ ጊዜ ነው የሆነ ሃይስኩል ምናምን። ኦኬ ብቻ በጣም ነበር ፎቶ ሞድ ፎቶግራፈር መሆን ይመስለኝ ነበር። ኦኬ ስቲል ሆናል ስቲል ተስፋ አለኝ። ለትላንት የሚባል እንትን ይኖረኛል የፎቶ ለትላንት ፔጅ ነው። በቃ ትናንት ፎቶግራፈር መሆን ፈልግ ስለነበረ ለትላንት ይስል ዛሬ መታረጅ ነው ለዛችኛዋ ልጅ ማለት ነው። አይ በጣም አሪፍ። የምን አይነት ፎቶ አድናቂ ነሽ? አሁን ለምሳሌ ናቹራሊስቲክ የሆኑ ፎቶዎች፣ ፊልዶች፣ ላንድስኬፖች ምናምን ወይስ የሰው ፖርትሬቶች አለ አይደለ ብላክ ኤንድ ዋይት የሆነ ድሪም የሚመስሉ ነገሮች ወይስ ክሪስፒ የሆኑ ጥንቅቅ ያለ ፎቶ ነው የምትወጂው? እኔ ማለት ነው ምንም ፎቶ ላይ ብቻ ሳይሆን ምንም ነገር ላይ ጀነር የለም። አሁን ለምሳሌ ሙዚቃም ይሄን ጀነር ነው የምወደው የምለው የለኝም። ፊልምም ምናምን የደከመ ጥያቄ የጠየኩሽ አይደለም የደከመ ጥያቄ አይደለም፣ ትክክለኛ ጥያቄ ነው የጠየኩኝ። ግን እኔ ፎቶም ቢሆን ላይክ የሚያምረውን ስለ ለዛ ሲል የሚያምረውን አይነት
ፎቶ አገኘኛ ላለው ነገር አሪፍ ከሆነ በቃ ኔቸር ማሳት በጣም ደስ የሚለኝ። ከዛን ለኔቸር የሚሆነውን አይነት አገኘኝ። አሁን ሰንሴት አንስቼ ብላክ ኤንድ ዋይት ባደረገው አስበው ለእኔ ሴንስ የሰጠኝ። ስለዚህ የሚሆነው ማለት ነው ለዛ ሁኔታ የሚሆነው እኔም ስነሳ በቃ የሚሆነውን አለው። አሁን የመብራት የለም አሁን በአሁኑ ሰዓት እና የሰራነው ላይት ትንሽ የሆረር ይመስላል ከምናወራው ኮንቴንት ጋር ላይድ ይችላለሁ። ሚስሊ ግን የሆነ አንድ እንትን አለ አባባል ኤቭሪ ፎቶ ከመደለቱ በፊት ብላክ ኤንድ ዋይት ተደርጎ ይሞከራል ይባላል። እኔ ሁሉንም ፎቶ ከመደለቴ በፊት እንደዛ ነው ሞክረው ብላክ ኤንድ ዋይት ሞክረው። ኦኬ ከዛ በጣም ብዙ ፎቶ ሴቭ አድርጎልኝ ብላክ ኤንድ ዋይት ያሳምራል። ለምንድን ነው አላውቅም፣ ግን ብላክ ኤንድ ልደልት ያሰብኩትን ፎቶ ብላክ ኤንድ ዋይት ሳደርገው እንደውም የሆነ ቫይብ አለው፣ እንደውም ያምራል አለ። ይናደዳሉ አንዳንድ ብላክ ኤንድ ዋይት ፎቶ የሚያነሱ ሰዎች። ብላክ ኤንድ ዋይት ፎቶ ለማንሳት ራሱን የቻለ ኮምፖዚሽን አለ፣ ላይቲንግ ምናምን ማለት ነው። ከዛ ሰው ዝም ብሎ በቃ ብላክ ኤንድ ዋይት ሲያደርግ አሪፍ ምናምን ሲለው ኢዚ ነገር አይደለም ማለት ነው። ለምሳሌ ለዛ ተብሎ የሚሰራ ላይት ሴታፕ አለ ማለት ይላል ያው ፕሮፌሽናሎች እና ላይት ሴታፕ ብቻ ሳይሆን ኤዲትም አለ እንጂ ብላክ ኤንድ ዋይት እኛ አይፎን ላይ ኖይር ምናምን ኤዲት አሁን የሳምቡሳ ፎቶዎች አይታችሁ ኢንስታግራም ላይ ሙሉ ብላክ ኤንድ ዋይት ናቸው። በጣም ነው የሚያምሩት። ከዛ ግን ኤዲት አላቸው። ከዛ ኤዲትም አላቸው እንጂ እንዳይበላሽበት አይደለም ነው። ቀጣይ ጥያቄ ውድቅ ነው ያደረኩት። ውድቅ እሺ ሶ አሁን ፎቶ አንቺ ፖቴንሻሊ ጥሩ የምትይው ፎቶ ላይ ምን አይነት ኤሌመንቶች ሲኖሩ ነው? የካራክተሩ ሉክ እንት ፕሮፌሽናል አይደለም ዝም ብለሽ ምንም ማውቀው ነገር የለም። ምንም ማውቀው ነገር የለም። አውትፊቱ ነው ግን ፎቶግራፈር ነው ታች አይደለም። ስለ ፎቶ ሞዴል ምንም ማውቀው ነገር የለም። ዝም ብለሽ እየሞከርኩ እያነሳን ነው ፎቶ እኮ እየሞከረ ነው እኛ የሚሰማንን ነገር እንጂ የሆነ ልጅ እንትን ጀምሯል በእኔ ቤት የሚል ብራንድ። ኦኬ ምን እንደሆነ አላስታውስም፣ ብራንዱ ምን እንደሆነ አላውቅም፣ ግን ስሙን ያለው በእኔ ቤት ነው። አሁን በአንተ ቤት ሰርተው ሞተሃል ምናምን እንደሚባለው ማለት ነው። ከዛ በኋላ በእኔ ቤት ሰራሁት ይሄንን አይነት ነገር ብሎ ብራንድ እኛም በእኛ ቤት ጌቶቻችንን እየሰራ ነው የቻልነውን ሳይሆን ይወደር ነው። እሺ አሁን ለሚያዩ ሰዎች ላበት ሻመታ አይደለም አሁን ኢንተርቪው እንትና ከር ማድረግ ምናምን አገኘው ይላጫስ ምን ማለት ወግ ማድረግ ክብር ማድረግ ወግና ማድረግ እንትን ነው ከነደት ጌቶች ሲኪያቸው አሉ በቀኝ ይብላታፋቸው ፎቶ ሰልቆች እንትን ነው። አሁን ይሄን የሚያዩት ሰዎች አሉ የአንቺ ፔጅ ላይ አሉ እና እንትን የለንም ሳውንድ የለንም። እኔ ማይክ አለሽ ጎርጋሳዶ ያባኪ ወራሽ ሪክለስ ዝም ብለን ነው ሞመንቱን ያዝነው። ደስ ይላል። ድምጼ ከገባ ግን ድንገት እንትን በሉ እኔ የማውቀው ነገር የለም። ይገባል ድምጽ ወርክ ባለን ላይት በእኛ ቤት ሞክረናል። እሺ ፕሮፌሽናል ሳውንድ ለማምጣት እንትን እስከምትቀይ ገጠል የሆነ ኮንተንት ጀምረሽ ነበር ቲክቶክ ላይ። ቤት ስትመጣ እንዴት ነው አቀባበል ያደረኩልሽ? ምሳ ጋበዝኩህ? ምንም አልጋበዝሽም። አዲያ ምሳ ለምን ለካሜራ አይደለም የምር አይ ሲሪ ጸድ ነው። እኔ ምስር ወጥ አልሰራም። ምስር ወጥ ሰርታለች። ቡናም አለ። ቴንክ ዩ በጣም አመሰግናለሁ። ደግሞ የመስተንግዶ አለ ብላችሁ ተግበስብሷል። እንደዚህ ይባላል። ፋኖችሽን አክብር። ፋኖች ላይ መጡም እኮ እንዴ ነው የምታየው? ኦኬ ይሄ ለህይወት ውስጥ ላሉ ሰዎች ነው እንዳመጥ። እሺ እንገብ እና የጀመርሽው ኮንተንት አለ ስለ ሙዚቃ ቲክቶክ ላይ አንድ ሁለት ቪዲዮ ሰርቻለሁ እና በጣም አሪፍ ነው። የምር በጣም አሪፍ ነው።
እና ከሚል ነገር ካንቺ ይሄዳል። ምክንያቱም ፐርሰናሊ ሙዚቃ በደንብ የምታዳምጪ ሰው ስለሆንሽ በደንብ አታንቋቂ። እንደዚህ አድርጊ ቋም ማድረግ እንደምትነግራል ግን በሽታ ነው አሉ። እሺ ይቅርታ። አንጃይተር የደከመ ቀልድ በኢየሱስ ዝም ብለሽ ሲጀመረን ማን ነው እኔን ጥያቄ አድርጊኝ። መብራት እስኪመጣ እኔ ያስቆኛል ቀልዱ ለምን የሚያስቀኛል ቀልድ አለው አንድ ክፍዮ ለፎቶ መሳቁ አይ ሲሪየስሊ ስለ ኮንተንት ያው ፐርሰናሊ ሙዚቃ በደንብ የምትሰሚ ሰው ስለሆንሽ ስልሽ ሁሉም ሰው ሙዚቃ ይሰማልና ያንቺ እዛ በደንብ በጥልቀት ስለምትሰሚ ያንቺን ምልከታ ለሰዎች ሼር ማድረግሽ በጣም አሪፍ ነገር ይመስለኛል። እና በደንብ ቀጥይ ሲሪየስ እኔ ባለፈው አብዚ ኢንተርቪው አደረገው እንደዚህ ሁለቴን ያቋረጥኝ ዝም ብለሽ አውሪ ብለው እኔ ምንም አውቀው ነገር የለም። ፍሬንድ ሊያወራ አይደል መልከታ ድምጽ አይሰማማ እንደዛ እኮ ነው። ኦኬ እሺ ጮክ በል እሺ በቃ እሺ ይቅርታ። ጮክ ስል ደግሞ የሆነ በቃ እባክሽ አይበቃም። እሺ እንዲያወራኝ ስለ ኮንተንት እና ሞር አንቺ በደንብ ሙዚቃ እንትን ስለምትሰሚ እና ሁሉም ሰው ሙዚቃ የሚረዳበት ነገር ይለያያል። አሁን ሜሎዲ የሚስበው ሰው አለ፣ ግጥሙ የሚስበው ሰው አለ ምናምን እና ግጥሙን ደግሞ ሰምቶት አሁን የምንወዳቸውን ብዙ ሙዚቆች ግጥሞቹን አናውቃቸውም። የምር ስልሽ እና አብረን እንላለን ግን እንደዚህ ነው እንደ የሚለው ምናምን እንላለን እና እንደዛ ስለሆነ የእያንዳንዱን ሰው ስለ ሙዚቃ ያለው እኔ ደግሞ ግጥም ሰማለሁ እንደው ግጥም ጽፌያለሽ? ጎበዝ ጸሐፊ ነሽ? ሰማለሁ ትጽፊያለሽ? ፓስ እኔ እየቆረጣችሁ ስሙት። አንቆ ኤዲተር የለውም ማፈልጉ። ይሄ ፕሮግራም ልዩ የሚያደርገው ነገር እናንተ ናችሁ ማሳተፋችን። እኛ አራንቻ 12 ደቂቃውን ይውቃል 15 ይሁን 3 ደቂቃ እግዚአብሔር ኢንተርቪው የሚደረገው ሲርዘምልኝ የሚላል አታሳፍረኝ ብለን ሲያስጠላ ቁራጭ ነው። እሺ አይ ራሳችሁ እየቆረጣችሁ እሺ ኮንተንት ቀጥላል በደንብ የምር ሲሪየስሊ ያዥና ሞር ብዙ ሙዚቃ እንትን ስለምትይ ማይ ፕሌሊስት ብዬ ያስኩት ስላለ በስነ ስርዓት የራሴ ፕሌሊስት ስላለ ሼር ማይደረጉ ቢኖርኝ ሼር የሚደረጉ እያወጣ አወራ። የምር ሲሪየስሊ ኢንተረስቲንግ ነው ነገርየው እና ከባህሪ ለ12 ደቂቃ ወጥቻለሁ። መለስ ኦኬ እሺ ሶ ሙዚቃ፣ ፎቶግራፊ እና ቡና እስቲ ንገሪኝ ስለነዚህ አንድ ላይ ያርጊያቸውና እንትን ባቸው በጣም በደረገ ሶስት ቫይብ አለው ቤት ጭስ ጨምርበት ጭስ እሺ አራት ቡና ጭስ እቺ ጭስና እናስወጣውና የሆነ ሃይኪንግ ካሜራ ይዘሻል፣ ሙዚቃ እየሰማሽ ነው፣ ቡና በጅሻል። የሳት ሃይኪንግ አሪፍ ነው። አው እንዴት ጥያቄ ያምሩት ፈጠራ ጥያቄ እኔ ላይ መጣልኝ ነው ባከረት የት አየው ፒስ መስለኝ በጣም ያበለ ነው። 14 ደቂቃ ሊሆን አንድ ደቂቃ ሊቀርብ ከዛ ዘጓለሁ 15 ከዜሮ 15 እሺ 50 ሰከንድ 15 እስኪሞላ እናንተስ ምን ይመስላችኋል? ቡና ሃይኪንግ እና አንድ ፎቶግራፊ ሶ ፉጂ ፊልም ፉጂ ካሜራ ይዘሻል ለፎቶ ችግር የለም። ከዛ ቡና ይዘሻል በሲዲ አይሆንማ ኦሬዲ በካፕ ነው ያለው። ከዛ ቡትስ አድርገሻል የሆነ ጃኬት ደረሰሽ። ከዛ እንትና ሄድሴት አድርገሻል። ከዛ ላንድስኬፕ እያነሳሽ ጸዴማ የምራ 30 ሰከንድ ነው የቀረው። እሺ ሌላ ምን ነው እስከዛ እስቲ አውሪ ስለነዚህ 30 ሰከንድ በ30 ሰከንድ ውስጥ ስለ ሙዚቃ በፊትና አንተን አስበው ሽሮጥ እየበላ ነው ቤት ኪራይ ደርሷል። አንተ ጀምርበት እንደዚህ ነው ቤት ያፈሳል። ደግሞ የምታየው ልጅ ስራ ትገባለህ
ሁሌ ከዛ ቤት ኪራይ አለ ቀጥታ ፋሲካ ደርሷል ግን አንድ እዳለብህ ከዛ አክስት ተመርቃል ሩብ ቦታ ሙላላ ነው ምናምን ሩታ 15 ደቂቃ ሲሞላ ይዘጋል። እሱ ነው ላስታውስ የሞከረው 15 ደቂቃ አለፈ። ፋራ እኔ እኮ ሩብ ቦታ ሙላላ ያልኩህ ዘው ይዘጋል ብዬ 16 አለ 16 ከ00 ሩላ ነው እሱ ሩላ ታውላ ነው ጸዲ ነው 16 ከ00 16 ከ00 አንድ ደቂቃ ጨምረን ይላል። እሺ ሽቲስ እዴ ሽቲ እኔ ጓደኞቼ ሽቲ ብዙልኝ እንድጽፍላቸው ነበር። ይሄንን ጓደኛዬ ናት የሰጠችኝ አንድ ጽሁፍ አስነብቤት እግዚአብሔር ነው። ወይንዬ ትባላለች። ክሬዲት ትብላ ወይን ተብላው ክሬዲት ይሄን እንትን ስፖንሰር ያደረገው ወይንዬ ክሬዲት ይሄን እንትን ስፖንሰር ያደረገው እንትን ውሃ ነው። ወይንዬ ክሬዲት ስበይ እንዳንቅሽ ይሄን ውሃ ጠጪ ቻው ማርያም ነበር ይሄ